رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته حقيقة ያው ወንድሞቼ እህቶችም እቺ ሀገር እንደ አጠቃላይ በኬ ትባላለች እቺ ሰፈር ደግሞ በኬ አቱኔ አይደል ያላችሁን በኬ አቱኔ ትባላለች ዙሪያዋ ማለት ነው ከተማ ነው የሚመስለው መጀመሪያ በኬ ታሪካዊ ሀገር የታሪክ ሀገር ሙስሊሞች ታሪክ ዋጋ የከፈሉበት ሀገር ታሪክ በኢትዮጵያ በወሎ ደረጃ ላይ በኬና ቦሩ ሜዳ ሙስሊሞች አንገት ሰጥተው ዲንን ያስቀሩባት ሀገር ናት የሚል ታሪክ እንዳላት እናውቃለን ነገር ግን እዚህ ስንመጣ የበኬን ሰው ወይም የበኬ አቱኔን አካባቢ ላይ ስንመለከት ግን ያ ዋጋ የተከፈለለት ማህበረሰብ ሐቂቃ በዛ ልክ አላገኘንም የሚገርመው ይሄ የምትመለከቱት በርካታ ዙሪያ በበኬ ሜዳ ዙሪያ ላይ ያለ ማህበረሰብ የጁምዓ ሶላት የለም ይሄ መስጊድ ይታያችኋል ይሄ መስጊድ ጁምዓም በጁምዓ ቀንም በጀማዓም የአካባቢ ልጆችን በመቅራት ተሞክሮ ያውቃል ተገንብቷል በመቶ ወይም በሺ የሚቆጠር የመስጊዱ አካባቢ ጎረቤቶች አሉት እንደ ከተማ የተሰጋሰገ ቤቶች ናቸው ያሉት ነገር ግን የድል ጉዳይ ሆኖ ይሄን የመሰለ መስጊድ ይሄን የመሰለ ትልቅ ማህበረሰብ ያለበት አካባቢ የጁምዓ ሶላት የለም የጀማዓ ሶላት የለም ልጆች ቂርአት አይቀሩ ወንድሞች እህቶች የበኬ አቱኔ ተወላጆች በተለይ ይሄን አካባቢያችሁንና ማህበረሰባችሁን የምታውቁ በአስቸኳይ ለዚህ መስጊድ አገልግሎት የሚሰጥ ኡስታዝ በመጀመሪያ የዳዕዋ ፕሮግራም እንዲዘጋጅ የጁምዓ ሶላት እንዲቋቋም የአካባቢዎቹ ልጆች ወደ ቂርአት ገብተው የጅህልናና የመሐይምነትን ጨለማ እንዲፋቱ በአላህ ስም እንጠይቃለን የበለጠ ወንድሜ ኡስታዝ ጀማል ዛሬ ላይ ከበኬ መንገዶችን ስንመጣ ወጣቶች እያነሱ ያለው በዚህ ላይ የተሰማውን ወንድም ጀማል ያቀርባል ሁላችንም ያለውን ስሜታችንን እንገልጻለን ኢንሻአላህ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله ወንድማችን ሼክ አሊ ሁሉን ነገር ተናግሮታል ግን እኔ ለነፍሴ በግል የተሰማኝ ስሜት ስመጣ የሸሂዶችን መቃብር የሸሂዶችን አገር የሸሂዶችን ወንድሞች የሸሂዶችን ዝርዮች አያለሁ ብዬ መጥቼ ግን ሐቂቃ ቀልቤ ተሰብሯል የሸሂዶች መንደር ላይ ይሄንን ያህል መስጊድ ተሰርቶ ጁሙዓና ጀማዓ ላይ መስጊዱ ባለመከፈቱ በጣም ቀልቤ ተሰብሯል ለዚህ እንደ መፍትሄ ብዬ ያሰብኩት ነገር ግን አልহামዱሊላህ ግን አላህ ወደፊት ያመጣ ያለው ነገር መፍትሄ ይሆናል ብዬ ያሰብኩት ነገር አለ አላህ ሽቶት ከሆነ እዚች ሜዳ ላይ ይሄ ዩኒቨርሲቲ ተሰርቶ በጣም ብዙና ብዙ መንደሮች ሰፈሮች አሉ ከዚህ መንደሮች አላህ እንደነዛ እንዳያቶቻቸው እንዳባቶቻቸው እንደሸሂዶቹ ቀልባቸውን አላህ ያግራላቸውና ይሄን ህብረተሰብ አንዳንድ ልጅ ሰጥተው ለዛ ለዩኒቨርሲቲ የሀገር የሚለወጥበትን ተወላጅ ሆን ሰዎች የአቱኔና የበኬ አካባቢ ህብረተሰቡ በሙሉ ይሄን ቪዲዮ የደረሳችሁ ተረባርበን በገንዘባችንም በሐሳባችንም ይሄን ህብረተሰብ ልንደርስለት ይገባል ይሄንን ያስባለን አንድ የማድረስ ግዴታ አለብን ለወንድሞቻችን ልንደርስላችሁ ይገባል ሁለተኛ ደረጃ በከተማ በውጭም ያላችሁ በአዲስ አበባም ያላችሁ በገንዘባችሁ በአካላችሁ መታችሁ በሞቱ በሰርጉ በተለያዩ ነገሮች እየተሳተፋችሁ እየረዳችኋቸው የአኸራውን ህይወታቸው ረስታችሁ ስለዚህ ልንደርስላችሁ ይገባል የሚል መልእክት የነፍሴን ስሜት እኔ በዚህ መስል ተላልፋለሁ ሰላም አለይኩም ወራህመቱላሂ ቢስሚላህ ወንድሞችን ጠቅሱ የምፈልገው ነገር እዚህ ላይ እንደው ቢልሐቂቃ መስጊድ የሚሰራው የሰው ልጅ ከወንጀል እንዲርቅ ወደ ኸይር እንዲመጣ ነገ ለአኺራው ስንቅ እንዲሰንቅ ነው መስጊዶች ተሰርተው እንደዚህ ከሆነ አላማቸው በኡመቱ ላይ የሚያመጡት ችግር የለም ወይ ጉዳት አይደለም ወይ
እዛ አካባቢ ያለው ምስክር ነው፣ ሸሂድነት ነው። መቼም እያንዳንዱ ቦታ ይመሰክራል ወንጀልም ኸይር የሚሰራበት ነገርና ይህ መስጊድ ተሰርቶ ተገንብቶ እዚህ መቀመጡ እንደ አካባቢው ሙስሊምስ አያስጠይቀውም ወይ? እንዲህን በተመለከተ አጠራቃችሁ ገልጹት። ጀዛከላሁ ኸይረን ዶክተር ሐሰን መሐመድ የሀርቡ ከተማ ዳዕዋና ኢርሻድ ዋና ሰብሳቢ። ሐቂቃ ያነሳው ሀሳብ በጣም አንገብጋቢ ነው። መስጂድ መስራት መስጂድ ብቻ መገንባት ቢሆን አጅሩ ሰውየው አትርፏል። ነገር ግን የመስጂድ መልኩ የመስጂድ አጅር የሚያስገኘው በውስጡ በተሰራው ኢባዳ ከሆነ ግን ተዘግቶ ዝግ ነው። የገባ ሰው የለም፣ ቅርአት አይቀራም፣ ጀማዓ አይሰገድም፣ ጁሙዓ አይሰገድም። ስለዚህ ገንዘቡ ትርፍ የለው አይመስለኝም፣ ያከስራል። በዛ አይነት መልኩ ብቻ ብዙ ሰውና ብዙ አገር ስላለና ገንዘብ ስላለን ብቻ መስጊድ እያቆን የምናልፍ ከሆነ ኪሳራ ነው፣ አላተረፍንም። ትርፉ መልኩ መስጂዱ ሳይሆን ጀማዓው ሲያመር ነው። ወንድሜ እንዳነሳው በኬ ሜዳው የታረዱበት ተራራው የተቀበሩበት ነገር ግን ሰፊ ማህበረሰብ እያለ መስጊድ የተዘጋበት ነው የገጠመው። የበኬና የአቱኔ አካባቢ ተወላጆች በአዲስ አበባም በውጭም በሀርቡ ከተማም ያላችሁ አላህ ሱብሓነሁ ወተዓላን ያመናችሁ አላህን ያመናችሁ በመጨረሻው ቀን ያመናችሁ በነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነት ያመናችሁ ሰው ነቢያችን ዐለይሂ ሰላቱ ወሰላም የቅርብ ቤተሰቦችን አስጠንቀቅ ተብሎ ጥሪ በደረሳቸው ጊዜ ዘልቀው ያ ማዕሸረል ቁረይሽ ብለው ጥሪ አድርገው ገበያው ሳይበተን ፀሐይ በገባችበት ሳትወጣ ነፍሳችሁን ግዙ ብለው መልእክቱን እንዲያስተላልፉት የዚህ አካባቢ ጀማዓዎች ተወላጆች አላህን አምናችሁ ረሱልን የተከተላችሁ ሰዎች ለዚህ ለማረና ለትልቅ አገር ስመ ጠር ለሆነው አገር በየወረቀቱ በየዩቲዩቡ በየስንቱ ታሪኩ ብቻ ተቀምጦ በተግባር ሲታይ ባዶ ለሆነው አገር ልንሰራ ይገባል ባይ ነው። ወንድሜ እንዳስቀመጠው ኡስታዝ እንዳስቀመጠው እኔ በአስቸኳይ ማስቀመጠው ዩኒቨርሲቲ እስከሚገነባ ድረስ በዚህ 15 ቀን የዳዕዋ ፕሮግራም ተደርጎ አቅሪ ተመድቦ ባለሀብቶች ገንዘባችሁን ለግሳችሁ ተወላጆች ከየትም ቦታ ተጠራቅማችሁ የአካባቢውን ማህበረሰብ ጥሪ በማድረግ ቦታው ላይ የዳዕዋ ፕሮግራም በማዘጋጀት ልጆችን መዝግቦ ለቂርአት በማብቃት ይሄ 15 ቀን እንዳይወስድብን ብዬ ነው እኔ መልእክትን ማስተላለፈው። ካልሆነ ግን እኛም ዲኑ የገባን አይመስለኝም። የተውሂድ ጉዳይ ይሄ ሀገር አርካነል ኢስላም አርካነል ኢማን ያላወቀ ሽርክና ቢድዓን ያለየ 3 ጁምዓ ካለፈበት ልቡ ላይ የሸይጣን ማህተም ይመታል ማለትን ያላወቀ ማህበረሰብ እንጂ ይሄን የመሰለ መስጊድ እያለ 40 ብሎ እንዳይበል 400 የሚሆን ህዝብ እኮ ነው ያለው። በ40 ብሎ እንኳን እንዳይቀይድ ማለት ነው በፉቃሃዎች አባባ በ400 የሚቆጠር ህዝብ ያለበት በስንት መቶ የሚያሰግድ ጀማዓ አለበት ቦታ ላይ ስንት ማቲ መቅራት መተዓለም የሚችል ያለበት በየከተማው ላይ ተሰግስጋችሁ ሀብታችሁን ይዛችሁ የተቀመጣችሁ የአቱን የተወላጆች በአላህ ስም በአስቸኳይ መልስ እንዲሰጡ አሳስባለሁኝ። ሙስሊም ሆናችሁ ዲኑ ገብቷችሁ አገር የሚያሳስባችሁ መስጊድ ተዘግቶ ተቆልፎ እያያችሁ ውስጣችሁ ይችል አይመስለኝምና በአስቸኳይ በዚህ 15 ቀን ለፕሮግራም ተጋባዥ እንድታደርጉላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ